እውነት ነው ግን እቺ ልጅ ራሷን አጠፋች። ቤቷ የሚለው ሰላም ለኢትዮጵያ ነው የሚለውና እንዲሁም የሀገሬ ልጅ ምናምን የምትመስለኝ ማቃት ይመስለኛል። ምን ሆና ነው? ውሸት ነው ወይ? እግዚአብሔር በጣም የደነገጡት ይሆን ራሳቸውን የሚያጠፉት ግን እኮ ያልፋል። በኢየሱስ ደግሞ ደስ ስትል የእውነት በጣም ያዘኑት እግዚአብሔር ደሙኝማ። እውነት ነው ግን እቺ ልጅ ራሷን አጠፋች። ቤቷ የሚለው ሰላም ለኢትዮጵያ ነው የሚለውና እንዲሁም የሀገሬ ልጅ ምናምን የምትመስለኝ ማቃት ይመስለኛል። ምን ሆና ነው? ውሸት ነው ወይ? እግዚአብሔር በጣም የደነገጡት ይሆን ራሳቸውን የሚያጠፉት ግን እኮ ያልፋል። በኢየሱስ ደግሞ ደስ ስትል የእውነት በጣም ያዘኑት እግዚአብሔር ደሙኝማ። እውነት ነው ግን እቺ ልጅ ራሷን አጠፋች። ግን ምን ሆናችሁ ነው? ጎበዝ እንደዚህ ነውር እኮ ነው፣ ራሱ ወንጀል ነው። ራስን ማጥፋት እኔም የምትሉ ሰዎች መመኘት ራሱ ወንጀል ነው እና አትመኙ፣ ነውር ነው በጣም። ኮሜንት ሳይ ሁሉም እኔም አንድ ቀን ነኝ የሚለው ነው እና መመኘት ራሱ ወንጀል ነው። ራስን ማጥፋት ፈጣሪ ያመጣውን ራሱ ነው የሚወስደው እንጂ ማንም ሰው ራስን የማጥፋት መብት የለውም። የማንኔ ራሴን የማጥፋት መብት የለኝም። ወንጀል ነው ራሱ። ምንም የማይደረድር እንግዲህ ሌላውን ኃጢአታችንን እንግዲህ ሌላውን በደላችንን ፈጣሪ ይቅር አይለንም አንልም፣ ይቅር ይለናል። ስለዚህ እኔም ያንድ ቀን ነኝ አትበሉ። ይሄ በጣም ይቅር የማይባል በደል ነው። ራስን ማጥፋት ይቅር የማይባል ኃጢአት ነው። ስለዚህ ነውር ነው። ኮሜንተሮች እንዳለ ሳያችሁላችሁም እኔም ትሉላችሁም ለምን እንደዛ ይባላል? በጣም ነውር ነው። በጣም ነውር ነው እና ለሌሎች ተስፋ ለቆረጡ ሰዎች እንደማናሳሻ እያደረጋችሁ እንደዛ አታርጉ። በጣም ነውር ነው። እሺ ይሄ ኃጢአት ነው፣ ወንጀል ነው፣ በጣም ወንጀል ነው በፈጣሪ ዘንድ። ራስን ማጥፋት በጣም ወንጀል፣ ይቅር የማይባል ኃጢአት ስለሆነ በሙስሊሞችም በክርስትናም በሁሉም እምነት የተከለከለ ነው። ስለዚህ ሁላችሁም ራሳችሁን ጠብቁ ከእንደዚህ አይነት አደጋ። እሺ ወዳችኋለሁ። እውነት ከሆነ እህታችን እንግዲህ ነፍሷን በፈጣሪ ይማርልን። እንግዲህ ሌሎቻችሁ ራሳችሁን ጠብቁ። ከመረራችሁ የመዳን ቤት ከመረራችሁ ወደ ሀገራችሁ ገብታችሁ ከቤተሰብ ጋር መኖር ትችላላችሁ። አግብታችሁ ልጅ ወልዳችሁ መኖር ትችላላችሁ። ስለዚህ አረብ ሀገር ላይ ረጅም ዓመት ስትኖሩ መረረኝ እንዲህ አለኝ አትበሉ። በቃ ይመራል። አይመርም አይደለም እንደሚመር ስደት የእናት ቤት አይደለም፣ ይመራል። ግን ችላችሁት ራሳችሁን ለውጣችሁ ሳታባክኑ ወደ ሀገር ገብታችሁ የራሳችሁን ስራ መስራት ትችላላችሁ፣ ልጅ ይወለዳችሁ ማለት ነው። ስለዚህ አታማሩ፣ ተመስገን በሉ። ስንት ባልጋ ላይ ሆስፒታል ላይ ሆነው ጤናቸው የሚለምኑ ሰዎች አሉ። እጃቸው ተቆርጦ እግራቸው ተቆርጦ በእግራቸው መሄድ እያማራቸው አይናቸው ሳይነ ስውር ሆነው አይናቸው አንድ ቀን አይቶ ቢሞቱ የሚመኙ ሰዎች አሉ። ስለዚህ ተመስገን በሉ፣ ተመስገን አትርሱ እና ተመስገን በሉ። ተመስገን አቁመ እንድሰራ ስላደረከ ሰርቼ እንድበላ ስላደረከ ብቻ ተመስገን በሉ። እሺ ተመስገን በሉ እንጂ አታማሩ። ይህም ለበጎን ያልፋል። አንድ ቀን ሀገራችን ሰላም ትሆንና ገብተን ሁላችንም የራሳችን ኑሮ እንኖራለን፣ የራሳችን ቤት እንመሰርታለን፣ የራሳችን ቤት እንትላለን ብለን ማሰብ አለብን እንጂ ማማረር። ፈጣሪ ደህና አድርጎ ፈጥሮናል። በቃ ጎበዝ ሰራተኞች አድርጎ ፈጥሮናል። እየሰራን ነው አይደል? ስለዚህ ማማረር የለብንም። ተሰለችን ወደ ሀገራችን ገብተን ቤተሰቦች ጋር አብረን መኖር ነው ያለብን እንጂ አታማሩ። እሺ ውዶች እና አይከብድም አይደለም፣ በጣም ይከብዳል። የአረብ ቤት በጣም ይከብዳል፣ ይጨንቃል፣ በጣም ይላል። ግን በቃ መቻል ነው፣ የመጣችሁበትን ማሰብ ነው። ከየት እንደመጣን ነው ወዴት እንደምንሄድ ማሰብ ነው ያለብን እንጂ ኃጢአትን ማበረታታት የለብንም።